ከጠበቁት በታች ሆነ ጨዋታ ፉክክር አላየንበት ቁጭ ብድግ የሚያደርግ አክሽን አላየንበት ግብ ጠባቂዎች ሲጨነቁ አላየንበት በሁለቱም በኩል አሊሰን አንድ ሁለት ሴቭ አለው መሰለኝ አይደል ኦፊሻል ስታቱ ላይ የሚያሳየው አራት ሴቭ ጨማሪ ደቂቃ ላይ ሁለት ኳሶች በአሊሰን የጨማሪ አብዛኛው የጨዋታ ክፍለ ጊዜ ላይ ግን ይሄ ነው የሚባል ነገር አላየንም የመጀመሪያው ግማሽ ላይ የአርሰናል የኳስ ቁጥጥር የበላይነት የታየበት ነበር ቪክቶር ጊዮኮሬሽ ምንም ብዙም ሳይነካ ከወጣ በ45 ደቂቃ በ62 በ63% ፖሴሽን ምን ያህል እዛ ጋር መድረስ እንዳቃታቸው የሚያሳይ ነው 6 ኳስ 3 ኳስ ብቻ ነው ያቀበለው የነበረው 6 ተች ብቻ አስመዝግቡ እሱ ከወጣ በኋላም ደግሞ እነ ጋብሪኤል ጄሱስ ሌላ አይነት ዳይሜንሽን ይሰጡታል አርሰናል ፊት መስመር ብለን ጠብቀን ነበረ ጭራሽ እነሱ ከገቡ በኋላ የፖሴሽን ድርሻ ሁሉ የኃይል ሚዛኑ ወደ ሊቨርፑል አይደለም ከ11 ዓመታት በኋላ ነው ሊቨርፑል ከአርሰናል 0-0 የተለያዩት በፕሪሚየር ሊግ ጨዋታ ኢንካፔና ፍሪምፖንግ በሊቨርፑል ዓመታት አብረው ተጫውተዋል የመጀመሪያው ጋሽ አብረው ክስተት ነበራቸው ነው በፍጹም ቅጣት ምታውን ረስተውታል አሁን ይቃለዳሉ በቃ አለቀ እና እስክንድር ብዙም እንዴት ነው የሚታወስ ጨዋታ አይደለም የአርሰናል ደጋፊዎች ምናልባት ይሄን ጨዋታ ሊያስታውሱት የሚችሉት ያው ማንቸስተር ሲቲ ነጥብ ስለጣለ ያኔም ጣልን ብለው ካላሰቡ በስተቀር ሊቨርፑል ደጋፊዎች ደግሞ አሁን የክለቡ የዘንድሮ ሁኔታ ወቅቱ ሁኔታ ሲመለከቱ አንድ ነጥብ ይዞ መምጣት ከኤምሬትስ በዚህ ሰዓት ላይ በጣም ጥሩ ነው ለነሱ ነገር ግን ደስ በሚያሰኝ መልኩ ግን አይደለም ጎሎች ተቆጥረው የሆነ ፉክክር ታይቶበትና ቢሆን ኖሮ ኢንተርቴይኒንግ የሆነ ብቻ ኳሊቲ የጎደለው ጨዋታ ነበር ሁለቱም ጥንቃቄዎችን ወስደው ተጫውተዋል ልዩነቱ አርሰናል ከረፍት በፊት ነው ሊቨርፑል ከረፍት በፊት ጥንቃቄ አበዛ አርሰናል ከረፍት መልስ ደግሞ ሊቨርፑልን መስሎ መጣ